ብዙ ተአምራቶችን ወደምታደርገው አይነ ስውራኖች ብርሃን ያገኙበት አያት 49 የምትገኘዋ ቅድስት ልደታ ለማርያም ብረን አሁን አያት 49 ደርሻለሁ። አያት 49 ከደረስኩ በኋላ ከታክሲ እንደወረድኩኝ ሎሚ ከለር ህንፃዎች አሉ፣ ኮንዶሚኒየሞች በብዛት አሉ። እሱን ይዛችሁ ቀጥታ መውረድ ነው። ትንሽ እንደወረዳችሁ ይሄኛውን አቅጣጫ ታገኛላችሁ። እሱን አቅጣጫ ይዛችሁ ቀጥታ መውረድ ነው። እንግዲህ እስከ ጸበሉ ቦታ ለመድረስ ከዚህ ተነስታችሁ ቢያንስ 20 እስከ 30 ደቂቃ ይፈጅባችኋል። እንግዲህ ቁልቁለቱን ተያይዘናል። እኔም እየወረድኩኝ ነው። እዛ ከደረስኩ እንግዲህ አርፍጄን የደረስኩት። ሰው እየተመለሰ ነው፣ ግማሹም እየወረደ ነው። በጣም ብዙ ነው። ቢያንስ ጸበሉ ቦታ ለመድረስ የሁላ ሰልፍ ገና ይጠብቀኛል። ቆሜ እየተሰለፍኩ ነው ያለሁት። እንግዲህ እስካሁን መተን ድልድያው ጋር ደርሰናል። ድልድዩን ከተሻገራችሁ በኋላ ያው ቀጥታ ወደ ጸበሉ ነው ሰልፉ የምትሄዱ። በጣም ብዙ ሰው ነው ያለው። እሑድ ቀን ስለሆነ ነው። በማንኛውም ቀን ግን ከሰኞ እስከ አርብ ብትመጡ ይሄን ያህል ሰልፍ የለውም። እሑድ ስለሆነ ሰው እንደዚህ ይበዛል። ሰልፉ በጣም ብዙ ከመሆኑ የተነሳ ሰው ግማሹ ደክሞት ይቀመጣል፣ ግማሹ እንግዲህ ቆሞ ተሰልፏል። እንደምታዩት በጣም ብዙ ሰው ነው ያለው። ሁላ ሰው እንግዲህ እንደምታዩ የእሷን ተአምረኛ የሆነ ጸበል ለመጠመቅ ነው። እንግዲህ አሁን ጸበሉ ጋር እንግዲህ እየተቃረብኩ ነው። ሊደርሰኝ ነው። ተሰልፌ ያለሁ ጸበሉ ጋር በቃ ደረስኩኝ። አሁን ያለውን የጸበል ብዛቱ ልንገራችሁና 7ቱን ጸበል በአንድ ቀን ነው የምትጠመቁት ነው። 7ቱን ጥምቀት በአንድ ቀን ስለምታገኙት ከማንኛውም በሽታ ትፈወሳላችሁ። እርሱ ደግሞ ራስ ምታት ምናምን ለሚያስቸግራችሁ ደግሞ ለብቻው የራስ ምታት አለ። በጣም ያስገረመኝ ካንና አይነ ስውራኖች የተፈወሱበት የዳዊት ማርያም ጸበል ታገኛላችሁ። ጸበሉ ደርሶኝ ተጠምቄ ወጥቻለሁ። ሙቅም ቀዝቃዛም አይደለም። በጣም ደስ የሚል ጸበል ነው። እኔም ከዚህ በኋላ እንግዲህ መቀር አይመስለኝም። አባቶች እንደተረዳሁት ከሆነ እንግዲህ የማብራት ችግር አለባቸው ነው። ክረምት ላይ ወንዙ በጣም ያስቸግራል። ለዚህ የልማት ስራዎችን እየሰሩ ከዚህ በላይ በማስቀምጥላቸው አካውንት ገዳሙን መርዳት ትችላላችሁ።